ለመቶ ቀን እድር እንደሚገባው የመቶ ቀን እያሰበ ግን ንስሐ አይገባም። እግዚአብሔር ከዚህ ይሰውራል። ይህ እኮ ነው ትልቁ ችግር። እግዚአብሔር ልጆች ለመሞት እያሰብን እንሞታለን ብለን አምነን እድር እንገባለን፣ መቃብራችን እናዘጋጃለን፣ ሰው እንዲያለቅስልን በቀብር ስነ ስርዓታችን ላይ ምንም ነገር እንዳይጎድል በሕይወት እያለን ብዙ ነገር እናደርጋለን፣ ገንዘባችንን እንከፍላለን። ነገር ግን እንሞታለን ብለን ከመቃብር ጀርባ ከሞት በኋላ ያለውን ሕይወት ናፍቀን ግን ንስሐ አንገባም። እግዚአብሔር አምላካችን አይነ ልቦናችንን ያብራለን። ንስሐ መግባት እንድንችል እሱ ይርዳል። እሱ ነው ትልቁ ነገር። ሰው ከሞተ በኋላ ደግሞ እግዚአብሔር በትንሣኤ ቀን ያስነሳል። አውሬ የሚብላው ቅዱስ ጳውሎስ በቆሮንቶስ መልእክቱ ምዕራፍ 15 ላይ እንደነገረን አውሬ የበላውም ወደ ባህር የተጣለውም የትም ስፍራ የወደቀው በምንም ሁኔታ የሞተ ሰው በትንሣኤ ቀን አካሉ ይሰበሰባል ይላል። ይህ አካላችን ቢበሰብስ የማይበሰብስ መንፈሳዊ አካል የምንለብስበት ዘመን ይመጣል። ስሙ የተመሰገነ ይሁን። ስለዚህ ለትንሣኤው ቀን ራሳችንን ማዘጋጀት ክርስቶስ ሲመጣ ምንድነው ከእኔ የሚፈልገው ብለን ማሰብ እንጂ የሞታችንን ቀን እያሰብን መቃብራችንን ማዘጋጀት አያስፈልግም። እግዚአብሔር ልጆች ግን ጌታ በተገለጠ ጊዜ ክርስቶስ በመጣ ጊዜ ከእኔ ምን ይፈልጋል ብለን ማሰብ አለብን። የማቴዎስ ወንጌል ምዕራፍ 25 ላይ በጎቹን በቀኝ ፍየሎቹን በግራ ባቆመ ጊዜ የሚናገራቸውን ነገር ማስተዋል ያስፈልጋል። ስራብ አብልታችሁኛል፣ ስጠማ አጠጥታችሁኛል፣ ወድቄ አንስታችሁኛል፣ ታስሬ ጠይቃችሁኛል ይላቸዋል። በቀኝ በኩል ያሉትን ሰዎች፣ በግራ በኩል ያሉትን ደግሞ ስራብ አላበላችሁኝም፣ ስጠማ አላጠጣችሁኝም፣ ታርዤ አላለበሳችሁኝም፣ ታስሬ አልጠየቃችሁኝም ይላቸዋል። ጌታ የት አግኝተን አልጠየቅንም፣ ጌታ አግኝተን አንተን ከስራ አላስፈታንም ይሉኛል። ነገር ግን ከነዚህ ከታናናሾቹ ለአንድ ካደረጋችሁ ለእኔ እንዳደረጋችሁ ይቆጠራል። ወዳጆቼ ለትንሣኤ ቀን የሚያስፈልገው መልካም ነገር መስራት ነው። መልካም ነገር ማድረግ ነው። ይህን ሱባኤ ስንገባ ወይም ደግሞ ቅዳሴውን ስናስቀድስ ጾም ስንጾም አንድ ማድረግ ያለብን ከተጣላንባቸው ወገኖች ጋር መታረቅ ያስፈልጋል። እንደዛ ካልሆነ ሰማይ አይደርስም ጸሎታችን። ምድር ላይ ያለው ነገር መፈወስ አይችልም። እልቂቱ፣ ጦርነቱ፣ ረሃብ ሁሉ መታገስ አይችልም። እግዚአብሔር ከእኛ ጋር መታረቅ አይችልም። እኛ ከወንድሞቻችን ጋር እኛ ከጎረቤቶቻችን ጋር ካልታረቅን ደግሞ ለሌሎች መልካም ማድረግ ያስፈልጋል። የታረሙትን ማልበስ ያስፈልጋል። የተራቡትን ማብላት ያስፈልጋል። የተጠሙትን ማጠጣት ያስፈልጋል። እንደዛ ካልሆነ ሽንገላ ነው የሚሆነው። እግዚአብሔር አምላካችን ከሽንገላ ሁላችንን ይፈውሰን ይገላል።